አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይህ ተርቢያና ታዲብ የተባለው ቻናላችን ነው። እንደሚታወቀው ሪያዱ ሷሊሒን ላይ ያሉ ምዕራፎችን አንድ ባንድ እያየን መጀመሪያ ከቁርአን 3 የቁርአን አያቶችን እንዲሁም 3 ሀዲሶችን እያየን ስለ እያንዳንዱ ቶፒክ ባለፈው ለምሳሌ ስለ ሲድቅ የቁርአን አያቶችና ሀዲሶች ምን እንደሚሉ ምን እንደሚያስተምሩ አይተናል ማለት ነው። ዛሬ ደግሞ ሲድቅን በተመለከተ ተርቢያ ለማድረግ ዋናው ምንድነው? ልምምድ ነው። የህይወት የልምምዳችን ውጤት ነው እና የመጨረሻ ካራክተራችን ደግሞ የመጨረሻ ዕጣ ፈንታችንን ይወስናል ማለት ነው። ስለዚህም የመጨረሻ የሚወስነውን ነገር የሚወስነው ደግሞ ልምምዳችን ተርቢያችን ነው ማለት ነው። ስለ ተርቢያን በተመለከተ ይህን ሲድቅን በተመለከተ ያቀረብኩላችሁ ነገር አለ ማለት ነው። የመጀመሪያው ኢንሻአላህ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነው። እንዲህ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላሂ ወልየውሚል አኺሪ ፈልየቁል ኸይረን አው ሊየስሙት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ መን ካነ ዩእሚኑ ቢላሂ በአላህ ያመነው ወልየውሚል አኺሪ የመጨረሻ ቀን ለፍርድ ቀርባለሁ ብሎ ያመነ ሰው ፈልየቁል ኸይረን አው ሊየስሙት፣ መልካም ነገር ይናገር ወይም ዝም ይበል። ስለዚህ ማለት ነው እውነት መናገር ካልቻልን አትሊስት ዝም በማለት እንለማመድ ማለት ነው። ውሸት ባለመናገር ይሄ አንዱ ልምምድ ነው። የምንናገረው ነገር እውነት መናገሩን ማንችልበት ሁኔታዎች ከተፈጠሩ የኢማን ማነስ የሚሆን ወይም የሁኔታዎች አስገዳጅነት ወይም ደግሞ ያን በመናገር ሌላ ሰው ላይ በደል የሚመጣ መስሎ ከተሰማንና ጊልቲ ከተሰማን አትሊስት ዝም ማለት ራሱ አንድ ልምምድ ነው ማለት ነው። ሁለተኛው ብዙ ጊዜ ስህተታችንን ለማመን እውነተኝነት ይጎለናል ነው። ስለዚህ አላህ ሱብሓነሁ ወተዓላ በቁርአን ላይ ፈላ እንደዚህ ይለናል። ስለ አደም አለይሂ ሰላም እና ስለ ሐዋ አለይሃ ሰላም እንደዚህ ይለናል ነብዩ አላህ ሱብሓነሁ ወተዓላ በቁርአን ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ቃለ እነዚህ ሁለቱም አሉ አባታችን አደምና እናታችን ሐዋ ሁለቱም አላህ ዘንድ እንደዚህ አሉ። ረበና ጌታችን ወይ ዘለምና አንፉሰና እኛ ራሳችንን በድለናል። ወኢን ለም ተግፊር ለና የማትምረንም ከሆነ ወተርሐምና ካላዘንክልንም ለነኩነነ ሚነል ኻሲሪን እኛ ከከሳሪዎች እንሆናለን አሉ። ስለዚህ እንደ ሸይጣን ማለት ነው አነ ኸይሩ ሚንሁ አይደለም ያሉት ማለት ነው። እነሱ ስህተታቸውን አመኑ። ስህተትን ማመን ምን ያህል ፈትሐና ነጃ ያወጣል ማለት ነው። ስለዚህ ስህተትን ማመን ያስፈልጋል። ስህተትን ባለማመን ክብርና ሙገሳ ለማግኘት ድርቅና ውስጥ መግባት አንዱ የሲድቅ ማነስ ነው ማለት ነው። ሌላው ኢንሻአላህ ነቢዩ ሰለላሁ ዐለይሂ ወሰለም ትርሚዚና ኢብኑ ማጃህ እንደዘገቡት እንዲህ ይላሉ፣ ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ። ሌላው በቤተሰቦቻችን ለሚስቶቻችንና ለሌሎች ሰዎች እውነተኛ በመሆን ላይ ብዙ ግዴለሽነት እናሳያለን ማለት ነው። ለእነሱ መዋሸት አስጭ የሚፈቀዳል። ስለዚህ ማለት ነው ለእነዚህ ቅርብ ለዘመዶቻችን ለሚስቶቻችን እና ለልጆቻችን ለቤተሰቦቻችን በአጠቃላይ እውነተኛ መሆን እንዳለብን ኸይሩኩም ሊአህሊሂ። ለቤተሰቡ ጥሩ መልካም ሰው ነው የሚባለው ለቤተሰቡ መልካም የሆነ ነው። አንዳንድ ሰው የቤት ዕቃ የውጭ አልጋ ምናምን ይባላል ማለት ነው። ውጭ ላይ ሰዎች በጣም ነው የሚያደንቁት፣ ውስጥ ግን በጣም ነው የተማረሩበት ቤተሰቦች ማለት ነው። እንደዚህ የሆነ ሰው አላህ ይጠብቀን ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ለቤተሰቡ መልካም የሆነ ነው መልካም የሆነ ማለት ነው። ወአነ ኸይሩኩም ሊአህሊ፣ እንደውም በኮንፊደንስ ራሱ እኔ ለቤተሰቦቼ ኸይር ነኝ እና በጣም እንኳን በቤተሰቦቻቸው ከቤተሰባቸው ውጭም እንደሳቸው የሚወደድ አልነበረም። በምድር ላይ እሳቸው ከሞቱበት ቀን የበለጠ ሀዘን አልደረሰም፣ ሊደርስም አይችልም ማለት ነው ከመወደዳቸው የተነሳ። ስለዚህ ማለት ነው ይሄ በቤተሰቦቻችን ላይ ያለን እውነተኝነቱን እዛ ላይ ነው ማሳየት መቻል ያለብን። ሌላው ነቢዩ አላህ ሱብሓነሁ ወተዓላ ቃል ኪዳንን በመሙላት ላይ እንደዚህ ይለናል ማለት ነው። ሱረቱል ኢስራ ላይ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም ወአውፉ ቢልዐህዲ ኢነል ዐህደ ካነ መስኡላ። እንዲሁም በቃል ኪዳን ላይ ሙሉ። ቃል ኪዳንም አላህ ዘንድ ተጠያቂ ነገር ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም የሚታወቁት ከዛ በፊት መልእክተኛ ሆነው ከመላካቸውን በፊት ቃል ኪዳቸውን በመሙላት ላይ ምንም ጥርጣሬ አልነበረባቸውም ማለት ነው። ስለዚህ ማለት ነው እኛ ቃል ኪዳን ላለመግባት ጥረት ማድረግ አለብን። ሁሉንም ትንሹንም ትልቁንም እናደርጋለን ብሎ ቃል የሚገባ መዓት አለ። ሸም የሚይዘው ወይም
የለመደምን ማለት ነው። አላህ ከልምድ ይጠብቅንና የሆነ ሰው መቶ ሲያስቸግር ኢንሻአላህ አደርገዋለሁ ይሄን አድርገዋለሁ ኢንሻአላህ ማለት ጥሩ ሆኖ እያለ የማናደርገውን ነገር እናደርጋለን ማለት ጥሩ አይደለም። በኋላ ላይ ስለምንጠይቅበት ማለት ነው። ስለዚህ ጥንቃቄ ማድረግ አለብን። የምንናገረውን ነገር ማወቅ አለብን ማለት ነው። ስለዚህ ምክንያቱም ቃል ኪዳን ከተገባን በኋላ ቃል ኪዳናችን የሚያስጠይቅ መሆኑን ማወቅ አለብን። እንዲሁም ሶሒህ ቡኻሪና ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አየቱል ሙናፊቂ ሰላሰቱ ኢዛ ሐደሰ ከዘበ ወኢዛ ወዐደ አኽለፈ ወኢዛ እቱሚነ ኻነ። የሙናፊቅ ምልክቶቹ ሶስት ናቸው። አንደኛው ኢዛ ሐደሰ ከዘበ፣ ሲናገር ይዋሻል፣ ውሸት ያበዛል፣ ለማይጠቅመው ነገርም ማለት ነው። የልምድ ሁኔታ ሆኖበት ማለት ነው። ወኢዛ ወዐደ አኽለፈ፣ ቃል ኪዳን በገባ ጊዜ አይሞላም፣ ይቃረነዋል። እንደው ወኢዛ እቱሚነ ኻነ፣ በታመነ ጊዜ ይክዳል፣ አላህ ይጠብቀን ማለት ነው። ስለዚህ ማለት ነው አንዱ ምንድነው ታማኝነትን ማፍረት የሙናፊቅነት ነው። እውነተኝነት ደግሞ ታማኝ እንድንሆን ያደርጋል ማለት ነው። አንድ ሰው መጥፎ ነው ወይም ደግሞ ስህተት ላለመታመን አንድ ስህተት በቂ ነው። ሁልጊዜ ታማኝ ሆኖ ለመገኘት ግን ሁልጊዜ ሐቀኛ ሆኖ መገኘት ይጠይቃል ማለት ነው። ለዚህ ነው ታማኝነትን ለመገንባት በጣም በቢዝነስ በተለይ በጣም ብዙ መስዋዕትነት ይጠይቃል። ታውቃላችሁ ቢዝነስ ላይ ያላችሁ ሰዎች። ስለዚህ ታማኝ ለመሆን ሁልጊዜ እውነተኛ መሆን አለብን። እውነተኛ ለመሆን እውነትን መለማመድ መቻል አለብን እና ወንድሞቼ፣ ስለዚህ ይሄ ሶስቱ ምልክቶች ላይ በጣም ጥንቃቄ ማድረግ አለብን። ሶስት የሙናፊቅ ምልክቶች የተባሉት ማለት ነው። ብዙ ጊዜ ውሸት አለመልመድ፣ እውነተኛ መሆን፣ እንደዚሁም ቃል ኪዳን አለመጣስ ማለት ነው። እንዲሁም ስንታመን ደግሞ መካድ የለብንም ማለት ነው። ስለዚህ ለማጠቃለያ ያህል ዛሬ ማለት ነው የማጠቃለያው ነብዩ ሰለላሁ ዐለይሂ ወሰለም አቡ ዳውድ በዘገቡት ዘገባ እንዲህ ይላሉ፣ አልሙእሚኑ መርአቱል ሙእሚን፣ አልሙእሚኑ ሚርአቱል ሙእሚን፣ ሙእሚን ለሙእሚን መስታወቱ ነው ይላሉ። መስታወት ያለውን ነገር ያሳያል፣ ግን ሌላ ነገር አይናገርም። ክፉ በጎ አይናገርም፣ አያስቀይምም። ለምንድን ነው ይሄን ያደረገው አይልም ማለት ነው። አይሰድብም፣ አያንጓጥጥም፣ ከሰው ፊት አያዋርድም። ጀስት ዝም ብሎ ይነግራል ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ምሳሌ ያደረጉልን ለምንድን ነው? ይሄ ሙስሊም ለሙስሊሙ መስታወት ነው። ስለዚህ ጥሩ ፍሬንድ፣ እውነተኛ ጓደኞች ከሆነ ስህተቶችን ለወንድም ጓደኞቻችን፣ ለቤተሰቦቻችን እውነተኛ ነገሩን የምናሳይ መሆን አለብን። እውነተኛ ከሆነ ማለት ነው። እውነተኛ ጓደኞች ሆነን እንደሆነ የሚያሳየው ምንድን ነው? እውነተኛ ልክ እንደ መስታወት መሆን መቻል አለብን እና ያው መስታወት ስንስቅ ይስቃል፣ ስናለቅስ ያለቅሳል። ስለዚህ እውነቱን ነው የሚያሳየው ማለት ነው። እና አንዱ እየሳቀ ሌላው ሰውየው እየሳቀ መስታወቱ አያለቅስም፣ ሰውየው እያለቀሰ መስታወቱ አይስቅም ማለት ነው። ስለዚህ ይህን ጥንቃቄ ማድረግ አለብን። ይሄ ደግሞ እውነተኛ ነገር ማሳየት መቻል አለብን ከውስጣችን ያለው። ስለዚህ ማለት ነው ይህ ጥሩ ምሳሌ ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉልን። እነዚህ አይነት ምሳሌዎችን ወደ ህይወታችን ለማምጣት ምን ማድረግ አለብን ማለት ነው? ሁልጊዜ ልምምድ ማድረግ አለብን ማለት ነው። ለዚህ ነው ተርቢያና ታዕሊም ቻነል በዚህ ላይ የሚሰራው ያለው ማለት ነው። እዚህ ላይ ተመካክረን ተነጋግረን ተርቢያ ህይወት ተርቢያ ነው ብለን ስለምናስብ ማለት ነው። አንድ ሰው የሚጀምረው አንድ ነገር ከማድረግ የሚጀምረው ከማሰብ ነው። ከዛ ያስባል ያሰበውን ነገር። ስለዚህ ደግሞ ሜታ ቲንኪንግ የሚባለው ለምንድን ነው? መጀመሪያ የምታስበውን ነገር ስለምታስበው አስብ። እያሰብክ ያለው ምንድን ነው? አቂዳ ወይ አመለካከት ወይም ደግሞ እያደረክ ያለው አሁን ለመስራት ያሰብከው ነው። ሁለተኛው ሀሳቡን ወደ ተግባር ያመጣል። ተግባሩ ሲደጋገም ልምድ ይሆናል። ልምድ ደግሞ የመጨረሻውን ህይወቱን ይወስነዋል ማለት ነው። ምክንያቱም ካራክተሩ ነው የመጨረሻ ውሳኔ የሚያሳይ ማለት ነው። ምንነቱና ማንነቱን፣ የኔ ማንነት፣ የአንተ ማንነት፣ የአንቺ ማንነት የተገነባው የእርሱም ማንነት የተገነባው በልምምዱ ላይ ማለት ነው። በባህሪው ላይ ነው የተመሰረተው። ስለዚህ ባህሪ የመጨረሻውን ነገር ይወስናል ነው። ስለዚህ ደግሞ ተርቢያና ታዕሊም እኛ እዚህ ላይ ትኩረት የምናደርገው ለምንድን ነው? ሁልጊዜ ዲን ኤዱኬሽን ብቻ አይደለም። ስላወቀ ብቻ ተቋ አያመጣም። ስላወቀ እውነተኛ ይሆናል። ልምምዱ ነው ወሳኝ። ስለዚህ ልምምድ እንድናደርግና ሌሎች ደግሞ ይህ እንዲደርስ እናንተ የምትችሉትን እንድታደርጉ እንጠይቃለን ማለት ነው። አላሁመ ጀዐልና ሚነ ሷዲቂን ፊ አቅዋሊና ወአዕማሊና። አላህ በስራችንና
በንግግራችን እውነተኛ እንድንሆን አላህ ያድርገን። ወነጌና ምን ኒፋቅ ወሪያ እንዲሁም ደግሞ ከኒፋቅና ከሪያ ከታይታና የውስጥ ሙናፊቅ የውጭ ደግሞ አማኝ ከመሆን ይጠብቀን። ወርዙቅና ሲድቀል ኢማኒ ወልኢኽላስ በስራችን ላይ እና በኢማናችን ላይ ደግሞ ኢኽላስ እንዲሰጠን እውነተኛነት እንዲሰጠን አላህን እንለምናለን ማለት ነው ወንድሞቼ። ስለዚህ ይህን ቻናል ለሌሎች እንዲደርስ በአካል በመንገር ማለት ነው እንደዚህ እንድትተባበሩ እንጠይቃለን። እየጀመርን ያለ ነው። ይሄ ምናልባት 6ኛው 8ኛው ኤፒሶድ ነው የሚሆነው። ስለዚህ ብዙ ተመልካች የለም። እኛ ለአኼራ እንዲቀመጥልን ብለን ያደረግነው ነው ወንድሞች ጓደኞቻችን ጋር ተመካክረን። ነገር ግን እናንተም ደግሞ እንደዚሁ ብትናገሩልን አዳሉ ከፋይል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያመለከተ እንደሰራ ነው ይላሉ። ስለዚህ እንድናመላከት የልፋታችንም ደግሞ ሌሎች እንዲደርስ የልፋታችን ውጤት ሌሎች እንዲደርስ የምትችሉትን ነገር እንድታደርጉ እንጠይቃለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።